ሰላም ጤና ይስጥልን የተከበራችሁ የሽኒጋ ብሮድካስቲንግ ሰርቪስ ተመልካቾቻችን የአማርኛ ዜና ይዘን ቀርበናል። ከዜናዎቹ ጋር ራህመት ሲራጅ ነኝ። ደሴ ከተማ በትግራይ ኃይሎች ቁጥጥር ስር መግባቷን የዓለም አቀፍ ሚዲያዎች ዘግበዋል። ከተጀመረ ዓመት ሊሞላው ቀናት እድሜ የቀረው በሰሜን ኢትዮጵያ በትግራይ ኃይሎችና በመንግስት መሃል የሚደረገው ጦርነት አሁን ወደ መሃል ሀገር እየመጣ ነው። ጦርነቱ ከትግራይ ክልል ወጥቶ በአማራ ክልልና በአፋር ክልል በኩል እየተደረገ ሲሆን የትግራይ ኃይሎች እስካሁን ባደረጉት ዘመቻ ፀሐይ መውጫ ባሉት የመልሶ ማጥቃት ዘመቻ አብዛኞቹን የአማራ ክልል ከተሞችን እየተቆጣጠሩ ይገኛሉ። በዚሁ መሰረት ለጦርነት ሚዛን መለወጥ ማሳያ ናት የተባለችውን የኢትዮጵያ ጦርነቶች ታሪክ የራሷ አሻራ አላት የተባለችው ደሴ ከተማ ትላንትና በትግራይ ኃይሎች ቁጥጥር ስር መግባቷን አልጀዚራን ጨምሮ በተለያዩ ሚዲያዎች እየተዘገበ ይገኛል። የፋኖ ሚሊሻ ቡድን ፌስቡክን በመጠቀም የጥፋት ጥሪዎችን ሲያስተላልፍ መሰንበቱን ኩባንያው እንዳወቀባቸው ገለጸ። በኢትዮጵያ ፌስቡክ ለግጭት መቀስቀሻ ጥሪዎችን ማስተላለፊያ መሳሪያነት መገልገሉን ድርጅቱ ማረጋገጥ መቻሉን ሲኤንኤን ዘግቧል። በፌስቡክ የሚተላለፉ ሁከት ፈጣሪ የጥላቻ መልእክቶች በቅርብ በማይናማር በአንሳው ሮሃንጊያ ጎሳ ላይ የተፈጠረውን የዘር ማጥፋት ወንጀል እንደ ቤንዚን መቀጣጠሉን በማስታወስ በኢትዮጵያ የተፈጠረው የእርስ በርስ ጦርነት ተመሳሳይ መልእክቶችን ስለማስተላለፋቸው ፌስቡክ አረጋግጫለሁ ብሏል። ከዚህ ጋር በተያያዘ ዘገባው በጭካኔ ይታወቃል ያለውን የአማራ ፋኖና ከፋኖ ጋር ትስስር ያላቸው ቡድኖች ከሱዳን ጭምር ሚዲያውን በመጠቀም የነውጥ ጥሪ ማስተላለፋቸውን፣ ግጭት ማስበረታታቸውን እንዲሁም ለአባላት ምልመላ ገቢ ማሰባሰቢያነት ማዋላቸውን ኩባንያው ማወቁን ከፌስቡክ የወጡ ሰነድ ላይ ሲኤንኤን ተመልክቷል። ጦርነቱ ከተጀመረ ወዲህ ፋኖ በሰብአዊ መብት ጥሰት፣ በንጹሃን ግድያ፣ በዝርፊያና ከአስገድዶ መድፈር ወንጀል ጋር ስሙ ተያይዞ እንደሚነሳ ዘገባው አስታውሷል። ኢትዮጵያዊው ዶክተር ቴድሮስ አድሃኖም ለዓለም ጤና ድርጅት ኃላፊነት የቀረቡ ብቸኛው እጩ መሆናቸው ተነገረ። ላለፉት 5 ዓመታት የዓለም ጤና ድርጅትን በዋና ኃላፊነት የመሩት የኢትዮጵያዊው ዶክተር ቴድሮስ አድሃኖም ለቀጣይ ዙር ብቸኛ እጩ ሆነው መቅረባቸውን ድርጅቱ አስታውቋል። የዓለም የጤና ድርጅት ዶክተር ቴድሮስን በ28 ሀገራት እጩ ሆነው መቅረባቸውን ይፋ አድርጓል። ዶክተር ቴድሮስ አድሃኖም የዓለም አቀፍ የጤና ድርጅት ዋና ኃላፊ ሆነው ዳግም እንዲመረጡ የእጩነት ድጋፍ ከሰጡ ሀገራት መካከል 38 የአውሮፓ ሀገራት የሚገኙበት ሲሆን ከአፍሪካ ኬንያና ሩዋንዳ ድጋፋቸውን ሰጥተዋቸዋል። ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ኃላፊ ሆነው የተመረጡት በፈረንጆቹ 2017 ነበር። የቀድሞው የኢፌድሪ ጤና ሚኒስቴር ዶክተር ቴድሮስ በመንግስት በኩል ህወሓት የጦር መሳሪያ እንዲያገኝ በሌሎች መንገዶች ለመርዳት ሞክረዋል በሚል ውንጀላ እንደቀረበባቸው ይታወሳል። ሆኖም ዶክተር ቴድሮስ ውንጀላውን አስተባብለዋል። የአሜሪካ ግምጃ ቤት ኢራን የምታመርታቸው ድሮኖች በትግራይ ጦርነት ጥቅም ላይ ውለዋል አለ። የአሜሪካው ግምጃ ቤት ኢራን የምታመርታቸው ድሮኖች በትግራይ ጦርነት ጥቅም ላይ ውለዋል ያለው ለወታደራዊ ዓላማ ከሚውሉ የኢራን ሰው አልባ አውሮፕላኖች ወይም ድሮኖች ጋር ግንኙነት ያላቸው ግለሰቦችና ድርጅቶች ላይ ማዕቀብ መጣሉን ባሳወቀበት መግለጫው ነው። ግምጃ ቤቱ ባወጣው መግለጫ በትግራዩ ጦርነት ጥቅም ላይ ውለዋል ያላቸውን ለወታደራዊ ዓላማ የሚውሉ ሰው አልባ ድሮኖች የኢራን አብዮታዊ ጥበቃ ኃይል ያመረታቸው መሆኑን አመላክቷል። የአሜሪካ መንግስት ከጉዳዩ ጋር ግንኙነት ያላቸውን 4 የኢራን ባለስልጣናትና 2 የንግድ ተቋማት ላይ ማዕቀብ መጣሉን አስታውቋል። የአሜሪካው ግምጃ ቤት በዚሁ መግለጫው ከድሮኑ ጋር ግንኙነት አላቸው የተባሉ ማዕቀብ ከተጣለባቸው ኢራናውያን ባለስልጣናትና ድርጅቶች ጋር የንግድ ግንኙነት የሚያደርጉ አካላት በአሜሪካ ያላቸውን ገንዘብ ወይም ንብረት እንዲያግድና የአሜሪካ የፋይናንስ ስርዓት እንዳይጠቀሙ እንደሚያደርግ አስጠንቅቋል። የግምጃ ቤቱ ምክትል ዋና ጸሐፊ ዋሊን ኤዲዮም እንዳሉት ኢራንና አገሮቿ ለወታደራዊ ዓላማ የሚውሉ ሰው አልባ ድሮኖች የአሜሪካ ኃይሎችና አጋሮቿን አጥቅተዋል ብለዋል። በባይደን አስተዳደር የተጣለው ማዕቀብ በተመለከተ ኢራን መልስ አልሰጠችም። ከጉዳዩ ጋር በተገናኘ ስሟ የተጠቀሰው የኢትዮጵያ መንግስት ባለስልጣናትም ያሉት ነገር የለም። ተመልካቾቻችን ለዛሬ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ የሽኒጋ ፕሮግራሞች ጋር መልካም ቆይታ